ያስታርቀኛል። ደበረሽ? ኧረ ለምን ይደብረኛል እንዴ? አይ ነው ለምን ይደብረኝ? እንደውም መታረቃችሁ አሪፍ ነው። ገባሽ? እንታረቃለን። ግን በእኔ ምክንያት እንዳልተጣለሽ ነው። ባንቺ ነው። ገባሽ አይደል? የተናገርሽው ንግግር ሃይማኖት ሊትራሊ ሌላ ነገር እንዳለና ቪዲዮ የሰራሁት ፍራንክ ነው። ሃይማኖት ጌታን የምሬ ነው። የትዕግስቴ መጨረሻ እየደረስኩ ነው። ጌታ ምስክር እስከዛሬ ተናግረሽ ዝም ያለው እኔ ራሱ ዝም በይ ሃይማኖት። ብዙ ነገር ተናግረሽ ጌታ ብዬ አሳልፌ ማለት ነው። ልክ እንደዚህ ነው። ገባሽ? እውነት እስቲ የታገሰ ብትይ ምን በድዬሽ ነው እስካሁን ታገሰሽኝ ነው እስካሁን የቆየሽው ከኔ ጋር? እስቲ የትኛውን በደል አድርሼብሽ ነው የታገሰ ልብ ሲቆርጥ ምናምን እያልሽ እንደዚህ የምታወሪው? መልሽ እንጂ የትኛውን በደል በድዬሽ ነው? መብትሽ አይደለም። እኔንም እየነካሽ እኮ ነው። መብትሽ አይደለም። መናገር ያለብሽ ትናገሪያለሽ። ነክቻለሁ፣ እንደዚህ ነክቻለሁ። አሚ ስነ ስርዓት በቃ እንከባበር። የምትሄጂው ምናምን ምንድን ነው? መብቴ መሰለኝ። እንዴት ነው መብትሽ? ካልተመቸኝ መሄድ መብቴ ነው። ሰው ነን አይደለ? መከባበር አለበት። እንደዚህ የሚያደራረስ ምንም ነገር አላደረግንም። እና ሰው የሆንክ እንደሆነ አንተ እንደፈለክ ስትጨቃጨቅ አንተ ጋር ቁጭ ብዬ ልስማ? ትሰሚኛለሽ? ማርያምን ነው የምልሽ። ከዚህ በኋላ እኔ ይቅርታ አልጠይቅሽም። አትጠይቀኝ። በጣም ለመንኩሽ። አይደለም በእናትሽ አልነካሽ። ምክንያቱም እኔ ሰው ሰበብ እንዲሆንብኝ አልፈልግም። ከዚህ በላይ ቆሜ ባላወራሽ ደስ ይለኛል። ልቀቂ፣ ታይ፣ ጌታን ታይ፣ ልቀቂ፣ ጌታን። ከዚህ በላይ ትዕግስት የለኝም። ማማልጥ ምን ልትሆንሻለሁ? እኔ ቆንጆ፣ እኔ እንደዚህ አሁን የሚያስኩ አላስታርቅም ካልኩኝ በግድ እንዳስታርቂኝ አይደለም፣ አታስታርቂኝ አይደለም። ከአሁን በኋላ ግን ስሜን ከአፍሽ ውስጥ ታወጫለሽ። እና ዝም ብለሽ ስሚ፣ ይዘው ያልጠራሁሽ ዝም ብለሽ ስሚ። ሃይማኖት፣ ጌታን ታይ፣ ለቀሽኝ። አውሪ እያወራሽ እኮ አውሪ። ግን መቼ ማለት እኔ አልመጣሽም ብዬሻለሁ እኮ። ኧረ በእናትሽ ምጪ፣ ኧረ በእናትሽ ምጪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። ሰላም ናችሁ ወይ? እንዴት ነው? ስራ፣ ጤና፣ አፍያ ሁሉ ሰላም? እንዴት ናችሁ? በያላችሁበት ሀገር ውጭም ያላችሁ ሀገር ውስጥም ያላችሁ በያላችሁበት እንዴት ናችሁ? ደህና ናችሁ ወይ? ያው ኢትዮጵያዊ ይበልጥ ወደ ስደት ላይ ነው ያለ ነው እና እንዴት ይዟችኋል? ስደት ላይ አሁን በጣም አራራ ሙቀት ነው። ልባችን ጦሽ እያለች ነው ሀቂቃ ማለት ነው። እኔ ጋ መቼም ወይ ከባድ ነው የሆነው የሙቀቱ አየሩ ማለት ነው። በጣም ነው የሞቀው እና እንዴት ናችሁ ልኝ በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ተሳክቶልኝ በአዲስ ቪዲዮ መጥቻለሁኝ። እነ ሀይሚና እነ ብሩኬ ትልቅ ጸብ ውስጥ ገብተዋል ማለት ነው። ዛሬ የሚገርም ነው። ግን እንደው ያው ለዩቱብ ነው ወይስ የምር ደግሞ እየማሉ ስለሆነ የሚያወሩትም ከብዳለ እንደዛ ነው ለማለት ማለት ነው። እና እንግዲህ ያው አምሮሮ የምርም ጥሏት ሄዷል። ሀይሚም በጣም ከባድ ሆናለች። አልነካ ባይ ሆናለች። አልደፈርም ባይ ሆናለች ማለት ነው። ቢለምኗትም እየሰማችም አይደለም ማለት ነው እላችኋለሁ የኔ ወዶች። እንግዲህ እንደዚህ እንትን አትበይ ጀግና አትሁኝ የሚሉሽን ስሜ ማለት ነው። እና በመቀጠል ደግሞ እንግዲህ ማነው እንደ ሀገራችን እንደዚህ ሳሩን ምናምን ቀጠማውን ኩስኩዝ አድርጎ ቡና እንደዚህ እያፈላ የሚጠጣ የነበረ ትዝ የሚለው አሁን ግን የሌለው ማለት ነው እላቸዋለሁ የኔ ውዶች። እንግዲህ እንደዚህ እያለ ኑሮ ይገፋል። የሀገራችን ጀበና በክሰል በእንጨት በጭሱ እንትን ያለች ናት ትለያለች ማለት ነው። እና ማነው ይሄ ቀን የናፈቀው መሄድ ፈልጎ ለመሄድ ያልተሳካለት ሰው ማለት ነው። በነገራችን ላይ ስደት እየከበደ ነው ሄደው እኔ ጋ ብቻ ይሁን እናንተም ጋ አላውቅም። እኔ ጋ ግን ኦቨር እየሆነ እየከበደ ነው የሄደው። ምንም እንኳን እየቀለለ የሄደ ነገር የለም አንዳችም ነገር ማለት ነው። ምንም ነገር ሁሉም ነገር ከባድ ነው እየሆነ ያለው ማለት ነው። እና ብቻ ዋና የሰው ልጅ ደግሞ ጤና ከሆነ ደህና ከሆነ ሁሉም ኃላፊ ነው ብለን እናልፈዋለን ማለት ነው። እና ምንም የምናገንነውም ነገር የለም።
እላችኋለሁ የኔ ውዶች። እንግዲህ ቡናችሁን ጠጡ፣ ምግብም ብሉ እንዳይደብራችሁ። ምግብ እየበላችሁ ቡና እየጠጣችሁ እንደዚህ ክትፎ፣ አይቤው፣ ዱለቱ፣ ቀይ ወጡ፣ አልጫው ኧረ እንደው ምኑ ተብሎ ምኑ ይተዋል ማለት ነው። እና ብሉልኝ ማለት ነው። ግን እንደዚህ እኮ አድርጎ ማዘዝም እንችላለን ይመስለኛል። እስኪ ሳውዲ ያላችሁት ንገሩን ማለት ነው። ለጉዳይ እንደዚህ ምናምን ድግስ ምናምን ነገር ሲኖራቸው እንደዚህ በሞሰብ ማዘዝ ይቻላል መሰለኝ። ይቻላልም እንደዛ ነው ይቻላል ምናምን ነገር የሚባል ወሬ አለ። እኔ ግን እንኳን አይደለም እንደዚህ ምግቡ ቦታ ዞሬም አይቻላልም እላችኋለሁ። እዚህ ጋር ደግሞ ዳቦ ቤት ውስጥ የተጋገረ ነው፣ የኛው ነው፣ ቤት ውስጥ የተጋገረ ነው። ኑ ብሉልኝ ማለት ነው። እጅ ያስቆረጥማል በነገራችን ላይ ዳቦ ያው ልክ እንደ ቤተሰቦቻችን እንደሚጋግሩት ያው የቤተሰቦቻችን ምንድን ነው ስንዴ በፊት ላይ ማለት ነው። አሁን ላይ ኖርማል ይሄ ነጭ ዱቄት ታውቋል። ወለክን በፊት ላይ ስንዴ ነበረ። ያው ዳቦ ግን ስንዴም ሆኖ ልክ እንደ ነጭ ዱቄት እንደ ፍርኖ ዱቄቱ በጣም እንትን ያለ ነው፣ ይጣፍጣልና እንደነሱ ባይሆንም ብዛብጡ እንደነሱ ባይሆንም ወለክን ያን ተመሳስሏል። በነጭ ዱቄት ስለሆነ የሆነ ተመሳስሏል፣ ብቻ ወጉን ይዟል ማለት ነው። ግን የቤተሰቦቻችንን እንኳን ማንም አያክልም። ሰላማቸው ይብዛልን፣ ጤናቸውን አላህ ይስጥልን። ብቻ ቤተሰቦቻችንን ደህና ያድርግልን። አሁን ላይ እንኳን ሁሉም ነገር ቀርቶብን ጤናቸውን ደህና በሆኑልን፣ ቤታቸው የራሳቸው ቤት፣ ንብረታቸው የራሳቸው ንብረት፣ ሁሉ ነገር የራሳቸው ሆኖ ግን እንደ ውጭ ሰው እንግዳ ሰው ሲሄድ እንዴት ነው የሚኮነው? ልክ እንደዛ ነው እያዩ ያሉት። እና አሁን ላይ መሳቀቅ አለ፣ ምን አለ። ዛሬ ደህና ቢሆኑ ነገ ይሄ ነገር አለና አላህ ይጠብቅልን፣ ክፉን ነገር ያርቅልን ከቤተሰቦቻችን። ሰላማችሁ ይብዛ በያላችሁበት። ቤተሰብ ሳይነጠል ሳይጎነጥል ቤተሰቦቻችን ጋር አላህ ይደብልቀን። እወዳችኋለሁ ወዶች። ላይክ ሸር ሰብስክራይብ አድርጉ ማለት ነው። እስኪ አበረታቱኝ ኢንሻአላህ። እንግዲህ የአላህ ፍቃድ ከሆነ ትንሽ ክረምት ውጣና ወደ ሀገር ቤት እያሰብኩኝ ነው ቢኢዝኒላህ። እስኪ ዱዓ አድርጉም በዛ ላይ ማለት ነው። እወዳችኋለሁኝ። ሰላማችሁ ብዝት ይበልልኝ። መልካሙን ሁሉ ይግጠማችሁ፣ ይግጠመን። ሰላም ደሩልን።